ቸጉራለች። ይሄ አይደል እንደ አንተ እምነት የሚለው ሁሴን ነው ምናምን ነው የሚባል። የትኛው እምነት ነው? የትኛው ሃይማኖት ነው የምታወራኝ? ወጅ ባራ ምን አንተዋወቅም እንዴ? ማን ነው የምታስፈራራው? መሐመድን ካላመንክ አንተ እስላም መሆን ትችላለህ? አሁን ለምሳሌ በኦርቶዶክስ ክርስቲያኒቲ ገድልን ሳታምን ኦርቶዶክስ መሆን ትችላለህ። እስላም መሆን ትችላለህ ከመሐመድ ውጪ አትችልም። ነብዩ መሐመድን ተናገር። ካልገደልኩ ብሎ ሲሽከረከር ሲፎክር የሚሆነው እስላም አይደል እንዴ? ማንነታቸው የተመሰረተው በነብዩ መሐመድ ላይ ነው። ሙሉ ነገር የምትናገረው ነብዩ መሐመድን ብለህ ነው። እንዲህ በዚህ ደረጃ ኦርቶዶክስን ማጥላላት ምን የሚባል ነገር ነው? ምን የሚሉት ነገር ነው? ኦርቶዶክስን ሞቶ እንኳን ሰው ማረፍ አይችልም እንዴ? ሀጂ ሙፍቲ ሲሞት ኦርቶዶክስ ክፉ ተመኝታለች፣ ክፉ ነገር ተናግራለች። የሀገር ዋርካ ሞተብን ብላ ነው የኦርቶዶክስ አባቶች ሄደው ነው ያለቀሱት። አቡነ ማቴዎስ ሄደው ሲያለቅሱ አይቻለሁ። እንኳን ኦርቶዶክስ ካልሆኑ ክርስቶስን ሳያውቁ ሞቱ ምናምን ሊባል ቀርቶ እንዴ የቅድስት ድንግል ማርያም ጥላቻችሁ ጥግ ድረስ አይደል እንዴ ያለው? አላውቀውም እንዴ? በጣም ነው የምትጠለዋት ቅድስት ድንግል ማርያምን። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ፣ ቅድስት ድንግል ማርያም ጋር ጸበኛ ናቸው። በጣም ጸበኛ ናቸው። ለምን እንደሆነ አይገባኝም። ለምን? ኦርቶዶክስ ስለወደዳት እልል አድርጌ ነው የምወዳት። አንተ ስለጠላ ልጠላ ነው እንዴ? የእግዚአብሔር የመረጣትን እኔ ልጠላት ነው? መልአኮች ያመሰግኗትን እኔ ልጠላ ነው? ኤልሳቤጥ የጌታዬ እናት እኔ ጋር ትመጣ እንዴት ይሆንልኛል ያለቻትን ልጠላት ነው እኔ? ምን አይነት መርዝ ናችሁ ግን? ምን አይነት ትምህርት ነው የሚያስተምሯችሁ? ኦርቶዶክስን በመጥላት ላይ የተመሰረተ ማንነት ፈብርከዋል ሶሻል ሚዲያ ላይ። አሁን ለምሳሌ ኤርሚያስ እውነቱን ልንገርህ፣ ኦርቶዶክስን በመጥላት ላይ የተመሰረተ ማንነት አይደል ያላችሁ? እስቲ ለአንድ ሳምንት ኦርቶዶክስን ሳትነኩ ክርስቶስን ስበኩት ላድንቃችሁ። ለአንድ ሳምንት ኦርቶዶክስን ሳትናገሩ ወንጌል የላችሁም፣ አታውቁትም። ኢየሱስ ጌታ ነው ስትለው አዎ ይላል ኦርቶዶክስ። ጨረሰ። መስበክ አትችልም። ከዛ አትችልም። በቃ አመለጠ። አትችልም። የምትችል ከሆነ ጥሪ አለ። ዘማርያም የኦርቶዶክስ ልጅ እናውራ በፈለግከው ነገር ላይ ብለዋል። ኑና አውሩት። ቀጠሮ ሊያዝልህ። ኤርሚያስም ሆነ ማንኛውም ፕሮቴስታንት ዘማርያም የሚባል የኦርቶዶክስ ወንድም ኑ ብለዋል። ኦርቶዶክስን በዚህ ደረጃ መጥላት ኖ አይሆንም። ነገርኩ። ለክፉ ቀን ጊዜ ማንም እስላም ሲገፋ ከጎን ቆማለሁ። ጴንጤ ሲገፋ ቆማለሁ። ኦርቶዶክስን ግን እስላምና ጴንጤ እየገፋ ነው። አልደግፍም ነው። በሙታን ላይ ሙድ ስትይዝ አይቻለሁ። እስልምና አያድንም። ባናት ተተከል። አድኖ ማያቅ ጴንጤነት አድኖ አያቅም። ጴንጤነት አያድንም። የክርስቶስን መንገድ መከተል እንጂ ጴንጤነት አያድንም። ምን ነው ስትሸራሞጡ ትላላችሁ እንዴ? ይሄው ወንድማችሁ ሜሎስ የሚባለው ትላንትና ቀለበት አድርጎ ዛሬ ተፋቱ የለ እንዴ? በምን ሊፋቱ ይችላል? ይህን እንኳን የሚጠይቅ ጴንጤ አለ? ክርስትናው ቁማር መበያ ነው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናሃል። ኢየሱስ ኃጢአትን ይወዳል እንዴ? ከኃጢአት ሊያነጻ እንጂ ኃጢአትን እየደጋገምክ እየሰራ በስሙ ልሸቀጥበት አይደል? 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ በጣም ባዶ ናችሁ። ባዶ የእናንተ ሃይማኖት